ደረሰኝ ተጠቅሞ መሸጥና ደረሰኝ ሳይጠቀሙ መሸጥ የትኛው ነው ታክስ ሞር የሚያስከፍለው? በዚህ ኮንሰፕት ላይ የተሳሳተ ነው በአብዛኛው የኛ ሀገር ነጋዴ የሚያስበው ማለት ነው። ያው ከታክስ ልምዱ አንጻር ወይም ደግሞ የኛ ሀገር ለታክስ ያለው አረዳድ በጣም ትንሽ ወደኋላ የቀረ ይመስለኛል እንደኔ ማለት ነው። ደረሰኝ ተጠቅሞ መሸጥ ሞር ታክስ እንደሚያስከፍል እና ያለአግባብ ድርጅትን አደጋ ላይ እንደሚጥል ተደርጎ ይታሰባል። ደረሰኝ ሳይጠቀሙ ወይም ደግሞ ተፈቅዶላቸው ያለ ደረሰኝ ንግድ የሚነግዱ ሰዎች ደግሞ ሞር ትርፋማ እንደሆኑና ምንም አይነት ታክስ እንደማይከፍሉ ተደርጎ የሚወሰደው ነገር የተሳሳተ ነው ማለት ነው። ትክክለኛ መሆን ያለበት ምንድነው? ደረሰኝ ተጠቅሞ ሽያጭ ወይም ደግሞ ንግዱን የሚያንቀሳቅስ ነጋዴ የሚጠየቀው በደረሰኙ ልክ እስከሆነ ድረስ ሞር ታክስ ወይም ደግሞ ያለአግባብ ታክስ የሚከፍለው ነገር የለም ማለት ነው። ያ ሲባል ግን ደረሰኙን ወይም ደግሞ ዶክሜንቶቹን በትክክል መጠቀም አለበት ማለት ነው። ስለዚህ ሴልስ ሲሸጥ ደረሰኙ ይታያል ማለት ነው። ስለዚህ ደረሰኙ ላይ ያለው ሴልስ ነው ለታክስ እንዲከፍል የሚደረገው ተቀናሹ ተቀንሶ ማለት ነው። ሴልስ ከሌለ ደረሰኙ ምንም ሴልስ የማያሳይ ከሆነ የምትከፍሉት ታክስ አይኖርም ማለት ነው። ይሄ እንግዲህ የሂሳብ መዝገብ የሚይዝ ወይም ደግሞ በደረሰኝ ስራውን የሚሰራ ይሄ ነው መሆን ያለበት እንጂ በተቃራኒው ሴልስ ወይም ደግሞ በደረሰኝ የምትንቀሳቀሱ ከሆነ ሞር ታክስ የሚመጣበት አይደለም ማለት ነው። ይልቁንም በሸጣችሁት ልክ ብቻ የምትጠየቁበት አካሄድ ነው ማለት ነው። ስለዚህ ማስተካከል አለባችሁ። በሌላ በኩል እንግዲህ ያለደረሰኝ የሚሸጡ ነገሮች ታክሳቸው የሚሰላው በግምት ነው ማለት እንግዲህ ወይ ኦቨር ነው የሚሆነው ወይ አንደር ነው የሚሆነው። በእኛ ሀገር ደረጃ ግን ኦቨር ነው የሚሆነው። አገባመቶቹ እንግዲህ የራሳቸው ክራይቴሪያ ያላቸው ኮንሲደሬሽኖች አሏቸው። እነኛ ይዘው ነው የሚገምቱላችሁ። እናንተ ስራ ሰራችሁም አልሰራችሁም እነሱ በሚወስዱት ኮንሲደሬሽን ወይም ደግሞ የግምት ክራይቴሪያ የሚያመጡባችሁ ታክስ እናንተ ካልሰራችሁት በላይ ይሆናል ብዙ ጊዜ በእኛ ሀገር ማለት ነው። ምክንያቱም ብዙ ሰዎች እያመረሩ ወይም ደግሞ ብዙ ሰዎች አቤቱታ ሲያቀርቡ ስለሰማው ማለት ነው። ስለዚህ ያለደረሰኝ ሽያጭ መሸጡ ወይም ደግሞ በግምት ሂሳብ መክፈል ጉዳቱ ከዛኛው የበለጠ ነው ማለት ነው። ያኛው ምንም ጉዳት አይኖረውም። በደረሰኛችሁ ልክ ነው የምትጠየቁት ታክሱን። ግዣችሁ በደረሰኝ ነው፣ ሽያጫችሁ በደረሰኝ ነው። ስለዚህ ሁለቱም ዲፈረንስ ነው እናንተ ልትከፍሉ የምችሉት። ወይም ደግሞ ድርጅትን ከሆናችሁ 30% የምትከፍሉት፣ የግለሰብ ከሆናችሁ በሰንጠረዥ መሰረት የምትከፍሉት ማለት ነው። ስለዚህ በደረሰኝ ሲሆን ትክክለኛ የሰራችሁትና የምትከፍሉት ወይም የምትጠየቁት፣ ያለደረሰኝ ሲሆን ግን ብዙ ኮንሲደር የሚደረጉ ነገሮች አሉ። እነሱ ላይ መሰረት ተደርጎ ግምታችሁ ይሰራል። በዛ ጊዜ ግምቱ ሲሰራ እናንተ ካልሸጣችሁት ኦቨር ተደርጎ ይመጣል ማለት ነው። ምንም ነገር ሳትሸጡ ታክስ ብቻ የምትከፍሉበት ዓመትም ይኖራል ማለት ነው በዚህ ሲሆን። ስለዚህ ይህን አስተሳሰባችሁን ብታስተካክሉት የተሻለ ነው። ያልገባችሁ ነገር ካለ ሞር መጠየቅ ነው እንጂ የሚሻለው ይህን አይነት እሳቢያችሁን ብታወጡት የተሻለ ነው ብዬ አስባለሁ። ሲጀመር መጀመሪያ ግን ንግድ ሲታሰብ ከታክስ አንጻር አረዳዳችሁ በደንብ ካላወቃችሁት ንግዱን ባትጀምሩት የተሻለ ነው ባይነኝ ማለት ነው። ምክንያቱም ዞሮ ዞሮ ታክስ ይጠበቅባችኋል። ንግድ ከፍታችሁ ስትንቀሳቀሱ ከእናንተ የሚጠበቅ ግዴታ አለ። ሀገራዊ ግዴታ እስከሆነ ድረስ መቼውን ትጠይቃላችሁ፣ በግምትም ይሁን በደረሰኝ ማለት ነው። ስለዚህ ወደ ንግድ ዓለም ስትገቡ መጀመሪያ ከታክስ አንጻር ያላችሁን አረዳድ እና ከሂሳብ አያያዝ ጋር ያላችሁን አረዳድ አትሊስት በትንሹ መሰረታዊ የተባሉ ነገሮችን አውቃችሁ ወደ ንግዱ ዓለም ብትገቡ የተሻለ ነው ብዬ ነው ማስበው። ስለዚህ እነኚህ ነገሮች አስተካክሉ ለማለት ነው። ያልገባችሁ ወይ ደግሞ ሞር ጥያቄ የሚሆንባችሁ አሁንም በዚህ ጉዳይ ላይ እንዲበራላችሁ የምትፈልጉ ከሆነ ኮሜንት ላይ አሳውቁልኝ፣ ብለው መልስላችኋለሁ ማለት ነው። በሌላ ቪዲዮ እንገናኛለን። እንደዚህ አይነት ቲፖችን ልታገኙ ይህን አካውንት ፎሎ እና ላይክ ማድረጋችሁ እንዳትረሱ። ቴሌግራም አካውንት አለ ባዮ ላይ እየገባችሁ ሊንኩ ታገኙታላችሁ። እዛ ላይ ሰፋ ያሉ ኢንፎርሜሽን እና ወቅታዊ ኢንፎርሜሽኖችን ታገኛላችሁ። በሌላ ቪዲዮ እንገናኛለን። ቴንኪው